ኤርትራ መንግስት ውጊያ ከተከፈተ አይኖርም የሚለው ነገር እኔ ትንቢት አይደለም የተናገርኩት። እኔ ወታደር ነኝ። ሁኔታ ገመግማለሁ። የኃይል ሚዛኑንም አያለሁ። ምን አቅም አለው፣ ምን አቅም የለውም፣ እንዴት ሊሞላ ይችላል፣ ከኋላ ማን አለ አያለሁ። ይሄን አይተ በቀጠናው የተሰባሰበውን ኃይል ምን ሊያደርግ ይችላል ብለህ ነው የምትገመግመው። ውስጡ ሳይጠራ እርስ በርስ እየተጠራጠረ በዛ ላይ ደግሞ የኢትዮጵያ መንግስት ነው ግቻ ያሸንፋለሁ ማለት ሳትቀመጥ እግርን መዘርጋት ነው። አይቻልም፣ በፍጹም አይቻልም። ጽምዶ በዚህ ነው ያልኩት። ኤርትራ ትበተናለች ምናምን የተባለው ነገር ያነሱት ከኢሳያስ በኋላ ኤርትራ ምን ትሆናለች? እስኪ እንገሩ። ምን ትሆናለች ኤርትራ ከኢሳያስ በኋላ? የተዘጋጀ ሰው አለ? የተዘጋጀ አይን የሚሞላ ሰው እኮ የለም። እና የለም እንዴ? ምን ትሆናለች ኤርትራ? ኤርትራ ምን ደረጃ ነው ያለችው አሁን ኢኮኖሚካሊ? እንዴ ህዝቡን ምን እንዴት አይነት አገር ነው? ስለዚህ ምንድን ነው የምትለው? ይልቅስ እኔ የተናገርኩት ነገር መልሶ ከማላመጥ ይሄ ሰው የተናገረው ነገር ከኢሳያስ በኋላ የሚለው ኢሳያስ ይቆይላቸው አይነት ስሜት የለውም? ማነው ይቆይላቸው የሚለው? ከኢሳያስ በኋላ ኤርትራ ከፈረሰች ኢሳያስ ቢቆይላቸው አይፈርስም ማለት ነው። በሌላ አነጋገር ኢሳያስ በምን ሂሳብ ይቆያል? ጦርነት አይደለም እንዴ? አትሊስት እኮ አገሩን ለቆ ቢያንስ ማነው ስሙ ሳህል ገብቶ ይድናል አይድንም አላውቅም። ጎረቤት ሀገር መሄዱም አይቀርም። ከጦርነት መዳን አለበት። ከዛ በኋላ ምንድን ነው የሚሆነው ነው? እንደ ድሮ አሁን ምሽግ ይዘን ከዛ በኋላ አፋቤት ላይ ዘራፍ ብለህ ታሪኩ ላይ እኔ ከተገደለ በኋላ ናደው እዝን መሪ የሌለው አሸነፍክና አልክ። እንደዛ አይነት ነገር የለም። አሁን እንደዛ የሚዋጋ ሰው የለም። ዓለም ያመጣው ቴክኖሎጂ አለና የኔ አባባል ይሄ ነው። ከዚህ ተነስቼም ነው ይቅርባችሁ፣ ይቅር። እኛ ኤርትራንም ምን አደረጉን? ከኛ ምንድን ነው የሚፈልጉት? ዛላምበሳ ገብተው ባንዲራ ይሰቅላል። ትላንትና እኮ ነው ይሄን ያደረጉት። ዛላምበሳ ገብተው ማን ነው ትግራይን ራሱን የቻለ አገር ያደረገው? እሱም ቢሆን እኮ አገር ሊሆን ከሆነ ወግ ባለው መንገድ በውይይት ቁጭ ብለው ተወያይተ ይሆናል አይሆንም ላይ ውይይት ታደርጋለህ። በጠመንጃ አይቻልም፣ በፍጹም አይቻልም። የኛ ምድር ላይ ገብቶ ባንዲራ ሲተክል ስማ ልንገርህ፣ ትላንትና ዜና ያደረከው አራት የድሮን ሼል ያረፈባቸው የሻዕቢያ ወታደሮች አሉ እኮ እዛ። ምንድን ነው የሚሰሩት እዛ? እኛ ስለ ኤርትራ ስንናገር ረመጥ የረገጠች ዶሮ ይሆናሉ። ረመጥ ላይ የቆመች ዶሮ እንዴት እንደምትጮህ ታውቃለህ? ስለ ኤርትራ እኛ ስንናገር ማለት ነው። የእኛን ሀገር ደግሞ ሲነኩ ሀገራችንን ነኩ ሲባል ምንድንን እኛ ምን ፈለጉ ከኛ? በኤርትራና በኢትዮጵያ መካከል የነበረው ጦርነት በግድ ተይዤ ነው ስለተባለ ትክክል ይሁን አይሆን መለስ ዜናዊ ፈርሞ ሰጣቸው። በቃ አገር ሆኖ ጦርነቱን ለማስቀረት እኮ ነው። ግን ደግሞ ኢትዮጵያን ካልበተንኩ ነው። ኢትዮጵያ አትበተንም። ምን ፈለጉ ከኛ? ከኛ የፈለጉት ነገር ካለ በትብብር በጋራ ማደግ ነው። ከዛ በተለፈ ኢትዮጵያን አሁን ማግኘት አይቻልም። ኢትዮጵያ የድሮ አይደለችም። ኢትዮጵያ እጅግ በጣም ሲቪላይዝድ የሆነ ምርጥ ትጥቅ ያለው ቆራጥ የሆነ በደንብ የሰለጠነ ሰራዊት ያላት ሀገር ናት።